ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የአምላካችን ስም ለዘላለም ብሩክ ይሁን። እንደምን ዋላችሁ? የጌታ ልጆች ሰላማችሁ በክርስቶስ ኢየሱስ እጅግ የበዛላችሁ ይሁን። ዛሬ በአንድ ሐሳብ ለመጸለይ አስቤያለሁ፣ ወይንም ደግሞ የእግዚአብሔር መንፈስ በውስጤ አስቀምጧል። ከዚህም በኋላም ቢሆን በእግዚአብሔር በአምላካችን ፊት በምናገኘው አጋጣሚ ሁሉ በዚህ ዓለም ላይ ያለን ልንጸልይ ይገባል። ዛሬም ለመጸለይ የእግዚአብሔር መንፈስ በውስጤ ያስቀመጠው ነገር ምንድን ነው? ልጆቻቸውን የትዳር ጓደኞቻቸውን በመያዝ ወንጌልን ለመስበክ ወደ ምድረ ባዳ፣ ወደ በረሃ፣ በጣም ወደ ሩቅ አስቸጋሪ ወደሆኑ ቦታዎች በመሄድ የእግዚአብሔርን ቃል ለሚሰብኩ የክርስቶስን የምስራችን ወንጌል ለሚሰብኩ ሰዎች ጸሎት እናደርጋለን። እግዚአብሔር አምላክ ደግሞ ባሉበት ቦታ ውጤታማ እንዲያደርጋቸው። ወንጌል በጣም አስፈላጊ ነገር ነው። እኔም በልጅነቴ በሕፃንነቴ በወንጌላውያን አማካይነት ከሌላ አገር ተልከው በመጡ ሰዎች ምክንያት ቤተ ክርስቲያን ተተክላ እዛ ቤተ ክርስቲያን ውስጥ ፊደል ቆጥሬ በዚህ በወንጌል ብርሃን አማካይነት ብርሃንን ያገኘው ሰው ነኝ። ለዚህ እኔም ደግሞ በወንጌል ብዙ መከራ ተቀብዬ አውቃለሁ። ወደ በረሃ፣ ወደ ምድረ ባዳ በጣም ለመጓዝ ወደሚያስቸግር ቦታ ሁሉ ሄጄ እግዚአብሔር ረድቶኝ ቤተ ክርስቲያንን አገልግያለሁ። በእኔ ጌታ ቤተ ክርስቲያንን ተክሏል። እኔ ባለፍኩበት መንገድ ከዛም አስቸጋሪ በሆነ መንገድ ላይ ለሚያልፉ ለወንጌል አገልጋዮች ዛሬ እንጸልያለን። አስቀድመን ግን ከእግዚአብሔር ቃል አንድ ስፍራ እናነባለን። ሮሜ መልእክት ምዕራፍ 10 ከቁጥር 10 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠፉትም ሁሉ ባለጠጋ ነው። 13 ላይ የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበትን እንዴት ይጠራሉ? እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይላል የእግዚአብሔር ቃል። ቁጥር 15 ላይ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙምና ይላል የእግዚአብሔር ቃል። ስለዚህ ወንጌልን ይዞ ለወጡ ሰዎች እንጸልያለን፣ ለሚስዮናውያን እንጸልያለን። የእግዚአብሔርን ቃል ተሸክመው ሄደው ለሚያገለግሉ ሰዎች ለልጆቻቸው እንጸልያለን። ወንጌል ደግሞ ለአገር ለኢትዮጵያ በጣም ያስፈልጋል። ለገጠር ለከተማ ወንጌል በጣም ያስፈልጋል። ወንጌል ደግሞ እንዲሁ በቀላሉ የሚሰበክ ወንጌል አይደለም። መስዋዕት በመሆን እና በሚበሉት ነገር እየተፈተኑ በሚጠጡት ነገር እየተፈተኑ በልዩ ልዩ ችግርና በኢኮኖሚም ችግር በጤናም ችግር በብዙ አይነት ፈተና ውስጥ እያለፉ ነው ሰዎች ወንጌልን የሚሰብኩት። ስለዚህ ዛሬ ምን ብናደርግ ነው የሚሻለው? እኔና እናንተ ወንጌልን ለመስበክ ለተላኩ ሰዎች መጸለይ ያስፈልጋል። በገንዘባችን ደግሞ መርዳት ያስፈልጋል። አይዟችሁ ማለት አለብን። ሰይጣን ብዙ ሰዎችን አስሯል። ከሰይጣን ቀንበር ሰው ነፃ ሲወጣ በሁሉ ነገር ይባረካል። ሰው በሁሉ ነገር ይለወጣል። ሰው የነቃ ይሆናል። አእምሮ ይከፈታል። የሰይጣን ኃይል ሰዎችን ሲለቅ የሚለቀው ደግሞ በምን አማካይነት ነው? በክርስቶስ ኢየሱስ ወንጌል አማካይነት ነው። ያን ጊዜ በጨለማ የተዋጠው የሰዎች ሁለንተና ምን ይሆናል? በብርሃን ይሞላል። እንዳነበብነው እንደ እግዚአብሔር ቃል ሰዎች ወንጌልን ይዘው ወጣቶች ወንጌልን ይዘው መሄድ አለባቸው። ወደ ልዩ ልዩ ባህል፣ ወደ ልዩ ልዩ አካባቢ፣ ወደ ልዩ ልዩ ስፍራዎች ሄደው ወንጌልን ሊናገሩ ይገባል። ደግሞ በምቹ ስፍራ ያለን ሰዎች፣ በአመቺ ቦታ የምንገኝ ሰዎች ለነዚህ ለተላኩ ሰዎች ወንጌልን ይዘው ለወጡ ሰዎች ክፉ ነገር እንዳያጋጥማቸው፣ ልጆቻቸው እንዳይታመሙ፣ እንዳይራቡ፣ ደግሞም የባህላዊ ተግዳሮት፣ የቋንቋ ተግዳሮት፣ የኑሮ ዘይቤ ተግዳሮት እንዳያጋጥማቸው እንጸልያለን። እነዚህ ሰዎች ወንጌልን ይዞ በሚሄዱበት ጊዜ ብዙ ብርሃን ነው እነርሱን ተከትሎ የሚገባው ወደዛ አገር፣ ወደዛ ስፍራ። ብዙ ሰዎች ወንጌል በማይኖርበት ወንጌል በማይሰበክበት ቦታ ላይ ብዙ ድንቁርና እንዳለ እናውቃለን። ብዙ ጨለማ እንዳለ እናውቃለን። እኛም በተለይ እኔ ለራሴ
የወንጌል ሰዎች ወደ ተወለድኩበት ምድር መጥተው በዛ በአስቸጋሪ ሁኔታ ውስጥ በእግራቸው ረጅም ጉዞ ተጉዘው መጥተው እኔ ክርስቶስን ባላምን ከዛም በኋላ በቤተ ክርስቲያን ውስጥ ትምህርት ባልማር ኖሮ ዛሬ ላለሁበት ደረጃና ሁኔታ አልበቃም። ቤተ ክርስቲያን ናት ያስተማረችኝ። ወንጌልን ይዞ የመጡ ሰዎች ፊደልን እንዲቆጥር አደረጉኝ። ወንጌል ብርሃን ነው። ወንጌል ሰላም ነው። ወንጌል ልማት ነው። ወንጌል ነፃነት ነው። ሰው ከማህይምነት ቀንበር ራሱ በወንጌል አማካይነት ነፃ ይወጣል። ሰይጣን በሰው አእምሮ ውስጥ ነው የሚኖረው። የሰውን አእምሮ ነው የሚቆጣጠረው። የሰውን ሁለንተና ነው የሚገዛው። ይህንን ሰይጣን እኛ ነን የክርስቶስን ወንጌል ተሸክመን ሄደን ተልእኮ ይዘን ሄደን በምንሄድበት ጊዜ ሰዎች በክርስቶስ ኢየሱስ ወንጌል ከሁሉም ነገር ነው ነፃ የሚወጡት። እነዚህ ወንጌልን የሚያገለግሉ ልጆች፣ ወጣቶች፣ ሰዎች የወንጌል ሸክም ያላቸው ሰዎች በወንጌል ባልደረሰባቸው ቦታዎች ላይ የሁለንተናን አገልግሎት ያገለግላሉ። ፊዚካልና ስፒሪቹዋል የሰዎችን ዲማንድ ሙሉ ያደርጋሉ። ሰው ወንጌልን ሲያምን ጥሩ ገበሬ ይሆናል። ሰው በወንጌል ሕይወቱ ሲበራ ጥሩ አስተማሪ ይሆናል። አንድ ሰው በክርስቶስ አምኖ ሲድን ሁለንተናውን የተቆጣጠረው ጨለማ ይለቀዋል። በዚያን ጊዜ ጨለማው በሚለቅበት ጊዜ በሁሉ ነገር የተሳካለት ይሆናል። አዋቂ፣ አስተዋይ፣ ጥበበኛ ይሆናል። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ጎበዝ ገበሬ ይሆናል። ጎበዝ አስተማሪ ይሆናል። ጎበዝ ጠበቃ ይሆናል። ጎበዝ የሕግ ሰው ይሆናል። ጎበዝ ፖሊስ ይሆናል። ሰው ወደ ወንጌል በሚመጣበት ጊዜ በሰው ውስጥ የነገሰውን ሰይጣን ያስቀመጠውን ቀንበር የክርስቶስ ኢየሱስ የማዳኑ ኃይል ሰብሮ በሚገባበት ጊዜ ሰው በጣም የተፈጠረበትን ዓላማ ያውቃል። ወደ ተፈጠረበት ዓላማ ይመለሳል። እግዚአብሔር ይባረክ። ወንጌልን የሚሰብኩ ሰዎች ብዙ መከራ ተቀብለው ነው ወንጌልን የሚሰብኩት። ብዙ መከራ ወስደው በብዙ መከራ ውስጥ አልፈው ነው። የሚጠጣ ነገር አይመችም። የሚበላ ነገር አይመችም። ብዙ ፈተና ያጋጥማል። ስደት አለ፣ ስድብ አለ፣ እስራት አለ። በዛ ሁሉ ውስጥ ግን የወንጌል ብርሃን ያልፍና አገሩን ይለውጣል። እስቲ እንጸልይላቸው። ወደ ተለያዩ ወደ ኢትዮጵያ ክፍሎች፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ለተላኩ ወንድሞችና እህቶች ለቆራጥ በነፍሳቸው ተወራርደው ለሚያገለግሉ ሰዎች እንጸልይ። ወይ እግዚአብሔር ትልቅ ነው። ሃሌሉያ። የእኛ ጸሎት ለእነርሱ ምርኩዝ ይሆናል። የእኛ ጸሎት ጉልበት ይሆንላቸዋል። የእኛ ጸሎት ኃይል ይሆንላቸዋል። ሲደክሙ ያበረታቸዋል። ሲታመሙ ያድናቸዋል። ሲጨነቁ ያጽናናቸዋል። ግራ ሲገባቸው እኛ በምናደርገው ጸሎት የእኛን ጸሎት እግዚአብሔር ከሰማይ ሆነው ሰምቶ ነገራቸውን ሁሉ ያቃልላል። አውቃለሁ ወንጌልን ለመስበክ በወጣው ጊዜ ምን እንደደረሰብኝ እኔና እግዚአብሔር ነን የምናውቀው። ታምሜ አውቃለሁ። ተቸግሬ አውቃለሁ። ሁኔታዎች ከብደውኝ አልቅሼ አንብቼ አውቃለሁ። ዛፍ ላይ አድሬ አውቃለሁ። ስለዚህ እስቲ እንጸልይ። ሃሌሉያ። እግዚአብሔር አምላክ ትልቅ ነው። ወንጌል ብርሃን ነው። ወንጌል ጸጋ ነው። ወንጌል መድኃኒት ነው። ወንጌል ይፈውሳል። ወንጌል ይታደጋል። ወንጌል ነፃ ያወጣል። ለወንጌል ክብር ይሁን። ወንጌልን የሰጠን የምስራቹን የሰጠን እግዚአብሔር ከዛሬ ጀምሮ እስከ ለዘላለም ድረስ የተባረከ ይሁን። ጌታ ሆይ እኔ ጸልያለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ያው ስም የሰማይ አምላክ እግዚአብሔር ሆይ ወንጌልን ይዞ ወጥቶ ጌታ ሆይ እንዳያፍሩ አምላኬ ፍሬ አልባ ሆኖ እንዳይመለሱ የኔ ጌታ እግዚአብሔር አምላክ አንተ በማርቆስ ወንጌል ምዕራፍ 16 እንደተናገርከው ጌታ ሆይ እነሆ ታምራቶች እንዲከተሏቸው ቃልህን እንዲያጸና የሚከተለው ከሚከተለው ታምራት የተነሳ የአንተ ቃል ተቀባይነት እንዲያገኝ አጋንንቶች ጮሆ እንዲወጡ አምላኬ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ምስራቅ ኢትዮጵያ ከወጡት ጋር አብረሁን። ወደ ምዕራብ ኢትዮጵያ ከወጡት ጋር አብረሁን። ወደ ሰሜን ኢትዮጵያ ከወጡት ጋር ጌታ ሆይ አብረህ እንድትሆን በናዝሬቱ በኢየሱስ ክርስቶስ ያው ስም
አምላኬ እግዚአብሔር ሆይ እኔ እለምንሃለሁ፣ እባክህን የኔ ጌታ ልጆቻቸውን ይዘው የትዳር አጋራቸውን ይዘው እግዚአብሔር ሆይ ወንጌልን ለመስበክ ከወጡት ጋር የኔ ጌታ አንተ አብረህ ትሆን ዘንድ እኔ ጸለይኩ። እነሆ ጌታ እግዚአብሔር አምላኬና መድኃኒቴ ሆይ በእሾክና በአሜከላ መካከል ሲያልፉ አምላክ እግዚአብሔር ሆይ በብዙ ድካም ውስጥ ሲያልፉ፣ በብዙ ላብ ውስጥ ሲያልፉ፣ በብዙ እርዛት፣ በብዙ ራብ ውስጥ ሲያልፉ፣ ልጆቻቸው ሲታመሙ እግዚአብሔር አምላክ ያንተ አብሮነት ከእነርሱ ጋር አብረው እንዲሆን የወንጌል አርበኞችን በነገር ሁሉ አባቴ ሆይ እንድትረዳቸው በናዝሬቱ በኢየሱስ ክርስቶስ ያው ስም እኔ ጸልያለሁ። ጌታ ሆይ እባክህን የትዳር አጋሮቻቸውን እንድትረዳ የሚቀበላቸውን ማኅበረሰብ እንድትባርክ እግዚአብሔር የዘላለም አምላክ በእነዚህ የወንጌልን የምሥራች ይዞ በወጡ ሰዎች ምክንያት እነሆ የኔ ጌታ በበረሃ ልማት ባልደረሰበት ቦታ ላይ እግዚአብሔር የዘላለም አምላክ ሆይ ትምህርት ባልደረሰበት ቦታ ላይ ድልድይ በሌለበት ቦታ ላይ ወንዝን ተሻግረው ሲሄዱ ሐኪም ቤት በሌለበት ቦታ ላይ ለበሽተኞች እጆቻቸውን ጭነው በሚጸልዩበት ጊዜ በሽታ እንዲለቅ በማኅበረሰብ መካከል ያለው ቀንበር ጎጂ ባህሎች በወንጌል ኃይልና ሥልጣን እንዲለቁ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ያው ስም እኔ እጸልያለሁ። የኔ አባት ወንጌል መድኃኒት፣ ወንጌል ብርሃን፣ ወንጌል ሰላም፣ ወንጌል የሕይወት ብርሃን ነውና የኔ አምላክ ወንጌል የማይምነትን ጉልበት ይሰብራል፣ ድንቁርናን ያሪቃል፣ አለማወቅን አስወግዶ ጌታ ሆይ ጠቢባን ያደርጋል ሰዎችን። የኔ አምላክ ለዘላለምም ሕይወት ያበቃል። ለሚመጣው ዓለም ጌታ እግዚአብሔር የዘላለም አምላክ ሆይ ለዘላለም ሰዎች ከሞት ወደ ሕይወት እንዲሻገሩ ያበቃል። በምድር ላይ ደግሞ ጌታ ሆይ የኔ አምላክ የኔ አባት የኔ መድኃኒት በምድር ላይ ደግሞ ጌታ ሆይ ሰዎች 100 እጥፍ እንዲቀበሉ ያስችላል። የእጃቸውን ሥራ ይባርካል። በእውቀት በጥበብ በተከፈተ አእምሮ በተከፈተ ማስተዋል በተከፈተ ጥበብ ሰዎች እንዲኖሩ ያስችላል። የድንቁርናን ቀንበር ወንጌል ይሰብራል። እኔ ጸልያለሁ አምላኬ ወደ ሰሜን ኢትዮጵያ ጌታ ሆይ በባህል ተግዳሮት በተቃውሞ በስደት ውስጥም ሆነው ኢየሱስ ክርስቶስን ይዘው እየሰበኩ እያስተማሩ ጌታ ሆይ እያጠመቁ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እያጠመቁ ደቀ መዝሙር ለሚያደርጉት ጌታ ሆይ አንተ ፈጥነ እንድትደርስ እኔ ጸልያለሁ። እግዚአብሔር አምላክ አንተ እግዚአብሔር ነህ፣ አንተ አባት ነህ። እኔ ጸልያለሁ የኔ አባት ለሚሰሙ ሰዎች ሚስዮናውያንን ለተቀበለው ማኅበረሰብ ብርሃን ይውጣ፣ ታላቅ ብርሃን ይውጣ። እነሆ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞትም ጥላ ስር የተቀመጠ ሕዝብ ታላቅ ብርሃንን አየ። እነሆ አስቀድሞ ኢየሱስ ክርስቶስ የገሊላን ምድር ያቃልላል። የነፍታሌንና በዛብሎንም ምድር ላይ በጨለማ የተቀመጠ ሕዝብ ታላቅ ብርሃንን አየ ተብሎ እንደተጻፈ ጌታ እግዚአብሔር የዘላለም አምላክ እኔ ጸልያለሁ። እባክህን የኔ ጌታ፣ እባክህን የኔ አባት፣ እባክህን የኔ መድኃኒት ሁነኛ ትምህርት ቤት በሌለባቸው ቦታዎች፣ ሁነኛ ሐኪም ቤት በሌለባቸው ቦታዎች፣ ሁነኛ መንገድ በሌለባቸው ልማት ተደራሽ ባልሆነባቸው ቦታዎች ሁሉ ላይ አምላክ እግዚአብሔር ለተሰማሩት ቅዱስ እግዚአብሔር አምላክ አብሮነት እንዳይለይ እኔ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አባቴ እግዚአብሔር እንዳያፍሩ፣ በተቃውሞ ምክንያት እንዳይንበረከኩ፣ ወደ ኋላ እንዳይመለሱ አምነው የዳኑትን ኢየሱስ ክርስቶስን ከፈተና ምክንያት የተነሳ ከችግር ከስደት ብዛት የተነሳ ከተግዳሮቶች የተነሳ ወደ ኋላ እንዳይመለሱ እኔ ጸለይ። የማይበገሩ ጌታ ሆይ ወደፊት የሚሄዱ ይሁኑ። ታምራት ድንቅና ታምራት በኢየሱስ ክርስቶስ ጌታ ስም ይከተላቸው። አጋንንቶች ይውጡ፣ ድውዬዎች ይፈወሱ። እግዚአብሔር የዘላለም አምላክ የሰማይ ብርሃን በጨለማ ባሉ አካባቢዎች በሙሉ ይብራ። ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ተብሎ እንደ ተጻፈው እንደ እግዚአብሔር ቃል
ብርሃን በኢትዮጵያ ምድር ሁሉ ላይ ይብራ። ጌታ ሆይ እነሆ የኔ አምላክ ጎጂ ባህል፣ አስቸጋሪ ልምምዶች፣ ለሰው ልጆች ቀንበር የሆኑ ነገሮች በሙሉ በወንጌል ኃይልና ሥልጣን እንዲመቱ እኔ ጸለይኩኝ። አምላኬ እግዚአብሔር አታሳፍረኝም አምናለሁ። ሚስዮናውያን አይፈሩ፣ የወንጌል አገልጋዮች አይፈሩ፣ የምስራቹ ቃል ሰባኪዎች አይፈሩ። ታላላቆችን ተናናሾችን አሳልፈ ስጣቸው። ምልክትንና ድንቅን ከእነርሱ ጋር አብረህ አድርግ። እግዚአብሔር የዘላለም አምላክ የወንጌላውያን የሚስዮናውያን እግሮች የሚረግጡባቸው ቦታዎች ሁሉ ከድንቁርና፣ ከምድራዊ ኑሮ ጉስቁልና፣ ከስብራት፣ ከቃልቻ፣ ከአጋንንት፣ ከዲያብሎስ፣ ከሰይጣን ሰንሰለት ነፃ እንዲወጡ በኢየሱስ ክርስቶስ ስም ጸለይኩኝ። ወደህና ፈቅደህ ታደርጋለህ። ተባረክ። ሃሌሉያ ሃሌሉያ። ወደ ምስራቅ ኢትዮጵያ ከወጡ ጋር፣ ወደ ምዕራብ ኢትዮጵያ ከወጡ ጋር፣ ወደ ሰሜን ኢትዮጵያ ከወጡ ጋር፣ በማዕከላዊ ኢትዮጵያ በመላ አገሪቱ ላይ ብሎም ደግሞ ጌታ ሆይ በኢትዮጵያውያን ቤተ ክርስቲያናት ተልከው ከኢትዮጵያ አገር ውጭ ወጥተው የኢየሱስ ክርስቶስን ጌትነትና አዳኝነት ከሚናገሩ ጋር አብረሁ ወደድኩኝ፣ አመሰገንኩኝ፣ አባ አከበርኩኝ። ዘላለማዊው ስም የኔ ጌታ ይባረክ። ጸሎቴን ስለሰማ ተመስገን። የለመናችሁትንና የጸለያችሁትን እንዳገኛችሁ ቁጠሩ ብለሃል። እኔም አገኝቻለሁ አባቴ፣ ቆጠርኩ። ስምህ ብሩክ ይሁን። በናዝሬቱ በኢየሱስ ክርስቶስ ያው ስም አሜን።